ሰማያዊ ጥራቱ የጎላ ውሃ፣ እንደ ዱቄት የነጣ ሸዋና ማለቂያ የሌለው ውበት። በዓለማችን ላይ በየዓመቱ በሚሊዮኖች የሚቆጠሩ ሰዎችን እንደ ማግኔት የሚስቡ በተፈጥሮ ጥበብ የተሰሩ እጅግ ግዙፍና አስደናቂ የባህር ዳርቻዎች አሉ። ዛሬ በቪዲዮአችን ህልም የሚመስሉ ነገር ግን እውነት የሆኑ በዓለማችን ላይ ተወዳጅነታቸው በደረጃ አንደኛ የሆኑ 5 የባህር ዳርቻዎችን ይዘንላችሁ ቀርበናል። በተለይ ቁጥር 1 ላይ የምናየው ቦታ በአካል ካላዩት በቀር በፎቶ ብቻ ለማመን የሚከብድ የተፈጥሮ ተአምር ነው። ለአዲስ ቻናላችን ማበረታቻ እንዲሆን ካሁኑ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። አምስተኛ ዋይት ሄቨን ቢች። በአውስትራሊያ ኩዊንዝላንድ ግዛት ውስጥ የሚገኘው ዋይት ሄቨን ቢች በዓለማችን ላይ ካሉ እጅግ ንጹህና ውብ የባህር ዳርቻዎች መካከል አንዱ ነው። ይህ የባህር ዳርቻ በየዓመቱ እጅግ በጣም ብዙ በሆኑ ቱሪስቶች ይጎበኛል። የዚህ ቦታ ዋነኛው አስደናቂ ገጽታ አሸዋው 99 በመቶ ንጹህ በመሆኑ ፍጹም ነጭና ልስልስ መሆኑ ነው። የባህሩ ሞገድ ከነጭ አሸዋ ጋር ሲቀላቀል የሚፈጥረው የተፈጥሮ ስዕል ከላይ ሆኖ ለሚመለከተው ሰው ፍጹም አስማታዊ እይታን ያስጥላል። ይበልጥ የሚገርመው እነዚህ ቦታ ላይ ያለው አሸዋ ሙቀት ስለማይዝ ፀሐይ በበረተችበት ሰዓት እንኳ ሳይቀር ያለምንም ጫማ በባዶ እግር በነፃነት ለመራመድ ፍጹም ምቹ ነው። ተፈጥሯዊ ውበትን ለሚወድ ሰው ይህ ቦታ ህልሙ ነው። አራተኛ አንሴ ላዚዮ። በአፍሪካ አገር ውስጥ የምትገኘው ሲሸልስ በዓለማችን ላይ ካሉ እጅግ ውድና ማራኪ የባህር ዳርቻዎች አንዷን ይዛለች። አንሴ ላዚዮ የተባለው የባህር ዳርቻ በየዓመቱ የዓለም ታዋቂ ሰዎችን እና በሚሊዮኖች የሚቆጠሩ ቱሪስቶችን ያስተናግዳል። ይህ ቦታ ከሌሎቹ የሚለየው በባህሩ ዳርቻ ዙሪያ ያሉ ግዙፍ የግራናይት ድንጋዮችና ጥቅጥቅ ያሉ የዘንባባ ዛፎች ለቦታው ልዩ ድባብ ስለሚሰጡት ነው። ውሃው በጣም ጥራት ያለውና ሰማያዊ በመሆኑ በውስጡ የሚዋኙትን አሳዎችን እና የባህር ፍጥረታትን በግልጽ መመልከት ይቻላል። በተለይ ፀሐይ ስትጠልቅ የሚፈጥረው ቀለም የፍቅር ጥንዶችንና ፎቶግራፍ አንሺዎችን ቀልብ የሚስብ ነው። ሶስተኛ ግሬስ ቤይ። ካሪቢያን ባህር ውስጥ የሚገኘው ግሬስ ቤይ በተደጋጋሚ የዓለማችን ምርጥ የባህር ዳርቻ ተብሎ የተመረጠ ግዙፍ ቦታ ነው። ይህ የባህር ዳርቻ ማለቂያ የሌለው የሚመስል ረጅም እና ሰፊ የእግር ጉዞ መንገድ አለው። በየዓመቱ እጅግ በጣም ከፍተኛ ቁጥር ያላቸው ጎብኚዎች ከዓለም ዙሪያ ወደዚህ ቦታ የሚመጡት ከባህሩ ንጹህና ከሰላማዊነቱ የተነሳ ነው። እዚህ ቦታ ላይ ምንም አይነት ድንጋይ ወይም የባህር አረም የለም። ውሃው ልክ እንደ መስታወት ጥራት ያለ በመሆኑ በባህር ላይ ለሚደረጉ ስፖርቶች እና ለመዝናናት ፍጹም ተመራጭ ያደርገዋል። በዙሪያው ያሉ ዘመናዊ ሆቴሎች እና የመዝናኛ ስፍራዎች ቦታውን ይበልጥ ተወዳጅ አድርገውታል። ሁለተኛ ማያ ቤይ። በታይላንድ ፊፊ ደሴት ላይ የሚገኘው ማያ ቤይ በዓለማችን ላይ ካሉ እጅግ ታዋቂ የባህር ዳርቻዎች አንዱ ነው። ይህ ቦታ በዓለም ላይ እጅግ ግዙፍ የቱሪስት ፍሰት ካላቸው ቦታዎች ይመደባል። በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ይህንን የተፈጥሮ ድንቅ ስራ ለማየት ይተማሉ። ማያ ቤይ በግዙፍ እና ረጅም ተራሮች የተከበበ በመሆኑ ከውጪው ዓለም የተደበቀ ገነት ይመስላል። የውሃ ወርቃማ አረንጓዴ ቀለም እና የነጣው አሸዋ ውህደት ለቦታው አስደናቂ ግርማን ሰጥተውታል። ቦታው በጣም ተወዳጅ ከመሆኑ የተነሳ በየቀኑ በሺዎች የሚቆጠሩ ጀልባዎች ቱሪስቶችን ወደዚህ ቦታ ይመላልሳሉ። ታይላንድን ለሚጎበኝ ሰው ማያ ቤይን ሳይረግጥ መመለስ ሙሉ አይሆንም። አንደኛ ባያዶ ሳንቾ። አሁን ደግሞ በቪዲዮአችን መግቢያ ላይ ቃል ወደ ገባንላችሁ በዓለማችን ላይ በደረጃ አንደኛ የሆነው እና እጅግ አስደናቂው የባህር ዳርቻ ደርሰናል። በብራዚል ፈርናንዶ ዲ ኖሮኔሃ ደሴት ላይ የሚገኘው ባያዶ ሳንቾ በዓለም የጉዞ ባለሙያዎች በተደጋጋሚ የዓለማችን ቁጥር 1 የባህር ዳርቻ ተብሎ እውቅና የተሰጠው ቦታ ነው። ወደዚህ የባህር ዳርቻ ለመድረስ በግዙፍ ድንጋዮች መካከል ያሉ ጠባብ ደረጃዎችን መውረድ የሚጠይቅ በመሆኑ ጉዞው ራሱ ልዩ ጀብድ ነው። ነገር ግን እታች ከወረዱ በኋላ የሚጠብቃችሁ ውበት ፍጹም አስደናቂ ነው። ንጹህ ድንግል ተፈጥሮ፣ ከፍ ካሉ ተራሮች ላይ የሚፈሱ ፏፏቴዎች እና በአይን የማይታዩ የዶልፊን መንጋዎች ይህንን ቦታ ከዓለም ሁሉ የተለየ ያደርጉታል። በየዓመቱ ይህንን ተአምር ለማየት እጅግ በጣም ብዙ ሕዝብ ወደ ብራዚል ይጓዛል።
እነዚህ 5 የባህር ዳርቻዎች በተፈጥሮ ውበታቸውና በየዓመቱ በሚያስተናግዱት በሚሊዮኖች የሚቆጠሩ ቱሪስቶች የዓለም ድምቀቶች ናቸው። ከነዚህ ውብ ቦታዎች መካከል የእናንተን ልብ ይበልጥ የማረከው እና በአካል ሄዳችሁ ለመጎብኘት የተመኛችሁት የትኛውን ነው? በአስተያየት መስጫው ላይ አሳውቁን። ቪዲዮው ከተመቻችሁ ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። በቀጣይ አዲስ እና ማራኪ ቪዲዮ እስክንገናኝ ሰላም ቆዩ።